ውድ የአዲስ ኃይል አድማጭ ተመልካቾቻችን ይህ የአዲስ ኃይል የዜና ሰዓት ነው። ተከታተሉን። በቅድሚያም የሀገር ውስጥ ዜናዎች። ተማሪዎች በራሳቸው የመተማመን አቅማቸውን በማሳደግ ተወዳዳሪ ዜጋ ሆነው በሀገሪቱ እድገት ላይ አሻራቸውን ማሳረፍ እንዲችሉ የትምህርት ሚኒስትሩ ብርሃኑ ነጋ አስገነዘቡ። የትምህርት ሚኒስትሩ ብርሃኑ ነጋ በከምባታ ዞን ሽሽቹ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተገኝተው የስድስተኛ ክፍል ማጠቃለያ ፈተና መርሃ ግብርን አስጀምረዋል። በመርሃ ግብሩ ማስጀመሪያ ላይ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱን ጨምሮ ሌሎች የስራ ኃላፊዎችም ተገኝተዋል። ብርሃኑ ነጋ በዚህ ወቅት ከስርቆትና ከማጭበርበር በጸዳ መልኩ ጠንክራችሁ ፈተናችሁን ስሩ በማለት ለተማሪዎች መልእክት አስተላልፈዋል። ተማሪዎች በራሳቸው የመተማመን አቅማቸውን በማሳደግ ተወዳዳሪ ዜጋ ሆነው በሀገሪቱ እድገት ላይ አሻራቸውን ማሳረፍ እንዲችሉም ሚኒስትሩ አበረታተዋል። በተጨማሪም ሚኒስትሩ በሽሽቾ ከተማ በብራይት ቪዥን ቅድመ አንደኛ ትምህርት ቤት ለህፃናት እየተሰጠ ያለውን ትምህርት ምልከታ አድርገዋል። አቶ አንተነ ፍቃዱ በበኩላቸው በክልሉ ለመጀመሪያ ጊዜ በሚሰጠው የስድስተኛ ክፍል ክልላዊ ፈተና 98107 ተማሪዎች ፈተናውን እንደሚወስዱ ተናግረዋል። በሀገር አቀፍ ደረጃ የትምህርት ፖሊሲ ለውጥ መደረጉን ተከትሎ የምዘና ስርዓት በመቀየሩ የተማሪዎችን ክህሎት በማሳደግ ረገድ ጉልህ አስተዋጽኦ እንደሚኖረውም ኢቢሲ ዘግቧል። ሚድሮክ ኢትዮጵያ 7 ግዙፍ የሻይ ቅጠል ማቀነባበሪያ ፋብሪካዎችን ሊገነባ እንደሆነ ታወቀ። 40,000 አምራቾችን ማፍራት የሚያስችል ነውም ተብሏል። ሚድሮክ ኢትዮጵያ 7 የሻይ ቅጠል ማቀነባበሪያ ፋብሪካዎችን ሊገነባ መሆኑን የግሩፑ ዋና ስራ አስፈጻሚ አቶ ጀማል አህመድ መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። አቶ ጀማል አህመድ በአዳማ ከተማ በተዘጋጀው ስለ ኢትዮጵያ መድረክ ላይ እንደተናገሩት የሚገነባው 7 የሻይ ቅጠል ፋብሪካ 40,000 አምራቾችን ማፍራት የሚያስችል ነው ብለዋል። ሚድሮክ በጅማና ኤልባቦር ዞኖች በ4,000 ሄክታር መሬት ላይ 1,000 አርሶ አደሮችን በማደራጀት ከፍተኛ የሻይ ቅጠል ምርት እያመረተ እንደሚገኝ የገለጹት አቶ ጀማል ከሚመረተው ምርት 20 በመቶውን ለውጭ ገበያ እንደሚያቀርብ መናገራቸውን የኢትዮጵያ ፕሬስ ድርጅት ዘግበዋል። በማዕከላዊ ኢትዮጵያ ክልል መንግስት ህብረት ስራ ማህበራት ልማት ኤጀንሲ የተዘጋጀ ክልል አቀፍ ኤግዚቢሽንና ባዛር ተከፈተ። በክልሉ ለሁለተኛ ጊዜ የሚካሄደውን ክልል አቀፍ ህብረት ስራ ማህበራት ኤግዚቢሽን እና ባዛር የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንደሻው ጣሰው መርቀው ከፍተውታል። ሸማቾቹን የህብረት ስራ ማህበራትን በቀጥታ በማገናኘት ዘርፈ ብዙ ጠቀሜታ ያስገኛል ተብሎ የሚታሰበው ይህ ኤግዚቢሽን እና ባዛር ለ4 ተከታታይ ቀናት የሚቆይ መሆኑ ታውቋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንደሻው ጣሰው ዶክተር ጨምሮ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊና ዋና የመንግስት ተጠሪ ዲላሞ ኦቶሬ ዶክተርና ሌሎች ከፍተኛ የስራ ኃላፊዎች በማህበራት የቀረቡ ምርቶች ተዘዋውረው ተመልክተዋል ሲል የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ዘግቧል። ከቢዝነስ ዜናዎች ጋር ተያይዞም ከኢቢሲ ያገኘነው ማስታወቂያ እንደሚከተለው ቀርቧል። ሲንቄ ባንክ ምርትና ምርታማነታቸውን ለማስፋፋት እና ለማዘመን የሚፈልጉት አርሶ አደሮች ያዘጋጀውን አብል የብድር አገልግሎት በመጠቀም ምርታማነታቸውን አሳድጉ፣ ለሀገር እድገት የበኩሉን አበርክቱ የሚል ማስታወቂያ አስተላልፏል። ከስፖርት ዜናዎቻችን በኖርዌይ ኦስሎ 10,000 ሴቶች ዳይመንድ ሊግ አትሌት የኔዋ ንብረት አሸነፈች። በኖርዌይ ኦስሎ በተካሄደው የሴቶች 10,000 ሜትር ዳይመንድ ሊግ ውድድር አትሌት የኔዋ ንብረት አሸንፋለች። አትሌት የኔዋ 30 ደቂቃ 28 ሰከንድ 82 በመግባት በአንደኝነት አሸንፋለች። አትሌት ጫልቱ ዲዳ በበኩሏ 30 ደቂቃ 33 ሰከንድ 86 በመግባት ሶስተኛ ደረጃ በመያዝ አጠናቃለች። ወደ ውጭ ዜና ስናመራ በተአምር የተረፈች ነፍስ የሚለውን የቲክቫ ኢትዮጵያን ዘገባ ነው የምናገኘው። ስነሳ በዙሪያ አስክሬኖች ነበሩ። በጣም ነበር የፈራሁት። ተነስቼ ሮጥኩ። በዙሪያ የአውሮፕላኑ ቁርጥራጮችም ነበሩ። አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ። ቪሽዋሽ ኩማር ራሜሽ የእንግሊዝ ዜግነት ያለው ቪሽዋሽ ኩማር ራሜሽ ዛሬ ጠዋት በህንድ ከደረሰው አሰቃቂ የቦይንግ
778 አውሮፕላን መከስከስ አደጋ በታምር ተርፈዋል። ቪሽዋሽ በአውሮፕላኑ ውስጥ ከወንድሙ ጋር ነበር። አውሮፕላኑ አህመዳባድ ከተማ አቅራቢያ 242 ሰዎችን እንዳሳፈረ በተነሳ በትንሽ ደቂቃዎች ውስጥ ነበር የተከሰከሰው። 11ኤ መቀመጫ ላይ የተቀመጠው ራሜሽ ቪሽዋሽ ኩማር ግን ታምር በሆነ ሁኔታ ተርፏል ሲል ቲክቫ ኢትዮጵያ በትላንትናው ዕለት ዘግቧል። ግለሰቡ ከአደጋው በኋላ በእግር ወደ አምቡላንስ ሲራመድ የሚያሳይ ተንቀሳቃሽ ቪዲዮም ወጥቷል ነው የተባለው። ከዛ በኋላም ሆስፒታል ውስጥ ተገኝቶ ታይቷል። የህንድ የሀገር ውስጥ ሚኒስትርም ሆስፒታል ሄደው ጠይቀውታል። ቪሽዋሽ ለሂንዱስታን ታይምስ በሰጠው ቃል ከተነሳን በ30 ሰከንድ ውስጥ ከፍተኛ ድምፅ ሰማን፣ ከዛ አውሮፕላኑ ተከሰከሰ፣ ሁሉም ነገር በቅጽበት ነው የሆነው ብሏል። አክሎም ስነሳ በዙሪያ አስክሬኖች ነበሩ፣ በጣም ነበር የፈራው፣ ተነስቼ ሮጥኩ፣ በዙሪያ የአውሮፕላኑ ቁርጥራጮችም ነበሩ፣ አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ገልጿል። ቤተሰቦቹ በሰጡት ቃል ደግሞ በደረቱ በፊቱ ላይ የተወሰነ ጉዳት እንዳጋጠመው ከዚህ አደጋ እንዴት በሕይወት እንደተረፈ ታምር እንደሆነባቸው ለራሱም ታምር እንደሆነበት ገልጸዋል። አሁን ላይ በሆስፒታል የሕክምና ክትትል ላይ እንደሆነና ደህና እንደሆነም አክለዋል። እስካሁን ከአደጋው የሕይወት መትረፉ የታወቀ እሱ ብቻ ነው ሲል ቲክቫ ኢትዮጵያ ዘግቧል። ጤና ይስጥልን አድማጮቻችን፣ ይህ የአዲስ ኃይል የዜና ሰዓት ጊዜ ነበረ። ስለተከታተላችሁን እናመሰግናለን። ተመሳሳይ የዜና መረጃዎች እንዲደርሱ ይህንን የዩቲዩብ የአዲስ ኃይል የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ የደውሏን ምልክት እንድትጫኑ በአክብሮት እንጋብዛለን። ጤና ይስጥልኝ።